ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያ የጤና ባለሙያዎች አድማ በበርካታ ቦታዎች ላይ እየተዛመተ ይገኛል። ይህን ተከትሎ መንግስት ከፍተኛ ድንጋጤ ውስጥ ገብቷል። ጠቅላይ ሚኒስትሩ ይገኙበታል የተባለ አስቸኳይ ስብሰባ በአሁኑ ሰዓት ሊደረግ እንደሆነም ታውቋል። ወደ መጀመሪያው ዜና በዚሁ ልለፍ። የጤና ባለሙያዎችን አድማ ተከትሎ መንግስት ለከፍተኛ ባለስልጣናት አስቸኳይ ስብሰባ መጥራቱ ተገልጿል። ስብሰባው በአሁኑ ሰዓት እየተደረገ ሲሆን ጠቅላይ ሚኒስትር አብይ አህመድ ይገኛሉም ተብሎ እየተጠበቀ ነው። ጀዋር መሐመድ በማህበራዊ ትስስር ገጹ ባጋራው መረጃ ያለውን ነገር ላስቀድም። ከውስጥ የወጣ መረጃ ዛሬ ማለዳ ከፍተኛ የፌዴራልና የክልል ባለስልጣናት በጤና ባለሙያዎች በተነሳው ተቃውሞ ዙሪያ አስቸኳይ ስብሰባ አድርገው ነበር። ይህን ተከትሎም ከዞን ኃላፊዎችና ከጤና ቢሮ ኃላፊዎች ጋር በዙም ውይይት ተደርጓል። ተሳታፊዎችም የጉዳዩን አሳሳቢነት በመጥቀስ ተቃውሞ ወደ ሌሎች የሥራ ዘርፎችም ሊሸጋገር ይችላል በሚል ስጋታቸውን አጋርተዋል። በስብሰባው የሚከተሉትን እርምጃዎች በመውሰድ የተቃውሞ እንቅስቃሴውን ለማርገብና ለማስቆም ከስምምነት ላይ ደርሰዋል። አንድ መንግስት ከተመረጡ የጤና ባለሙያ ወኪሎች ጋር የሚመክርበት ስብሰባን ማዘጋጀት። በሚዘጋጀው ስብሰባ ላይ የመንግስት ኃላፊዎች የጤና ባለሙያዎችን ጥያቄዎች እውቅና በመስጠት የደሞዝ ጥያቄን በተመለከተ ለመመለስ የሚያስችል ጥናት እየተደረገ እንደሆነ መግለጽ። ጥናቱ እንደተጠናቀቀም የጤና ባለሙያዎች ጥያቄ መልስ እንደሚያገኝ ቃል መግባትና እስከዚያው ድረስ የጤና ባለሙያዎች በትዕግስት እንዲጠብቁና ጥያቄያቸው በጽንፈኛ ኃይሎች እንዳይጠለፍ ጥንቃቄ እንዲያደርጉ ማሳሰብ። ሌላው በጤናው ሴክተር ውስጥ ያሉ የመንግስት ደጋፊዎች ይህንኑ እንዲያስተጋቡ ማድረግ። የጤና ሚኒስትር ዶክተር መቅደስ ዳባ፣ የትምህርት ሚኒስትር ዶክተር ብርሃኑ ነጋን ጨምሮ ከፍተኛ ኃላፊዎች በስብሰባው ላይ ይገኛሉ ተብሎ ይጠበቃል። እንዲሁም ጠቅላይ ሚኒስትር አብይ አህመድም በስብሰባው ላይ ሊገኝ ይችላል የሚል መረጃ አለ ይላል ጀዋር መሐመድ ባሰራጨው ዘገባ። እዩት እንግዲህ መንግስት ባለበት ሀገር ነው የጤና ባለሙያ ይህ ሁሉ የጤና ባለሙያ ሳይበላ የሚሰራ ነው። እንግዲህ እየተታያችሁ በ7,000 ብር ደሞዝ ነው የተማርነው ለባርነት አይደለም። እየራበን አንሰራም፣ እርቦናል። ከከፍተኛ የመንግስት ባለስልጣናት ምንጮቻችን ለማዕደ ዜና የደረሰው መረጃም ከሞላ ጎደል ተመሳሳይ ነው። ተመልካቾቻችን ዛሬ ማለዳ ከብልጽግና ዋና ጽሕፈት ቤት ሾልኮ የወጣውን የድምፅ ቅጂ እንዳስደመጥናችሁ ይታወሳል። የድምፅ ቅጂው የብልጽግና መንግስት ለሐኪሞቹ ጥያቄ ተገቢውን ምላሽ ከመስጠት ይልቅ ፖለቲካዊ መልክ አስይዞ በኃይል የማፈን አቅጣጫ ለመከተል መዘጋጀቱን የሚያመላክት ነው። የጤና ባለሙያዎች ማህበር ባወጣው መግለጫ ደግሞ መንግስት ለሐኪሞቹ ጥያቄ ፖለቲካዊ ትርጉም በመስጠት ወዳልሆነ አቅጣጫ ከማምራት ይልቅ ለጥያቄያቸው አፋጣኝ ምላሽ እንዲሰጥ የጤና ባለሙያዎችን አድማቸውን ማህበረሰቡንና ሀገርን በማይጎዳ ሁኔታ እንዲያደርጉት ማሳሰቡ ይታወቃል። በትናንትናው ዕለት አድማ የጀመሩት የጤና ባለሙያዎች መንግስት በ7 ቀናት ውስጥ ምላሽ ካልሰጣቸው ስራቸውን ጨርሰው እንደሚያቆሙ አስጠንቅቀዋል። በዚህ መሰረት የብልጽግና መንግስት ምላሽ ለመስጠት ከዛሬ ጋር 6 ቀናት ብቻ ይቀሩታል ማለት ነው። የዛሬውም ተጠናቋል። ነገ 5 ቀናት ይቀሩታል ማለት ነው። እንግዲህ የሕክምና ባለሙያዎች አድማቸው ወዴት ያመራል የሚለውን መንግስትስ ምን እርምጃ ይወስዳል የሚለውን አብረን የምንከታተለው ነው የሚሆነው። ተመልካቾቻችን እንደሰማችሁት ጧትም ሆነ አሁን አስቸኳይ ስብሰባ ከጠቅላይ ሚኒስትሩ ጀምሮ መቀመጣቸው ነው። ሁኔታውን ፖለቲካዊ መልክ ለማስያዝ ጽንፈኞች ጠልፈውታል የሚል ነገርም እየተባለ ስለሆነ ከፍተኛ ጥንቃቄ የሚያስፈልገው ነው። የሆነ ሆኖ ጥያቄው መንግስትን ያሰጋው በጤና ባለሙያዎች ብቻ የሚቆም አይደለም የሚል ነው። ምክንያቱም እንደምታውቁት መምህራን የመብት ጥያቄ ማንሳት ከጀመሩ በጣም ውለው አድረዋል። ምን መምህራን ብቻ፣ በርካታ የሲቪል ሰርቪስ ሰራተኞች፣ በሲቪል ሰርቪሱ የሚተዳደሩ ሰራተኞች በሙሉ ኢሰመኮ ጨምሮ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ጨምሮ ለጠቅላይ ሚኒስትር ጽሕፈት ቤት በተደጋጋሚ ጥያቄ ሲያቀርብ ነው። እንደውም አሁን በቅርቡ ሜዴ ሲከበር የተቃውሞ ሰልፍ ሊያደርጉ ነበረ። በስምነት ነው ያራዘሙት። ስለዚህ በበርካታ ሰራተኞች በአገሪቱ ላይ የታፈነ የመብት ጥያቄ ስላለ የጤና ባለሙያዎች ከጀመሩት በመንግስት ላይ የከፋ አደጋ ሊከሰት ይችላል የሚል ድንጋጤ ማደሩን ነው ከመንግስት ከፍተኛ ምንጮች የሚወጡ መረጃዎች የሚያመለክቱት። ይህ በእንዲህ እንዳለ በዛሬው ዕለትም
የጤና ባለሙያዎች አድማ ወደ በርካታ አካባቢዎች መዛመቱ የሚደርሱ መረጃዎች ያመለክታሉ። ወደ ተከታዩ መረጃ ስንገባ በጎንደር ምንዩጥ ተራራ በተደረገው ውጊያ ፋኖች ድል ማድረጋቸውን ሲገልጹ የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር ለገሰ ቱሉ ከአማራ ክልል 90 በመቶውን መንግስት ተቆጣጥሮታል ይሉናል። በጎንደር ምንዩጥ ተራራ ላይ በመከላከያና በፋኖ ኃይሎች መካከል በተደረገው ውጊያ ከፍ ያለ ድል መቀዳጀቱን የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንተ ባተ ሁለተኛ ኮር አስታውቋል። ወደ ስፍራው ከተንቀሳቀሰው የመከላከያ ኃይል ጋር ሚያዝያ 29 ቀን 2017 ዓ.ም ከማለዳው 3 ሰዓት ጀምሮ ውጊያ በመቅጠም ከፍ ያለ ድል የተቀዳጁት በኮሩ የጉና ክፍለ ጦር ስር ያሉት የአንዳቤት ብርጌድ ፋኖች መሆናቸውንም የኮሩ ህዝብ ግንኙነት መምሪያ አስታውቋል። በሜካናይዝድ ደረጃ የታጠቀ እግረኛ ጦር ከአንዳቤት ከተማ ተነስቶ ጥቃት ለመፈጸም ወደ ሙቀጫ አማኑኤል በመጓዝ ላይ ሳለ ወፍጫሜ ቀበሌ ምንዩጥ ተራራ ላይ ሲደርስ መረጃው ደርሷቸው ከግራና ቀኝ አድፍጠው ሲጠብቁት በነበሩት የአንዳቤት ብርጌድ ፋኖች ድንገተኛና ፈጣን ጥቃት ተፈጽሞበት አብዛኛው ኃይሉ እዛው ምንዩጥ ተራራ ላይ ታሪክ ሆኖ ቀርቷል ሲል የህዝብ ግንኙነት መምሪያው ገልጿል። ከጥቃቱ የተረፈው ኃይል መሳሪያውን እያንጠበጠበና ቁስለኛውንም ሳያነሳ ባገኘበት አቅጣጫ ተበታትኗል ሲልም ጨምሮ ገልጿል። በአንዳቤት ዙሪያ ስለተደረገው ውጊያ ከመከላከያ በኩል የተሰጠ መግለጫ ባይኖርም የመንግስት ቃል አቀባይ ዶክተር ለገሰ ቱሉ አብዛኛውን የአማራ ክልል ከጽንፈኞች አስለቅቀን ተቆጣጥረናል በማለት መግለጫ ሰጥተዋል። ቃል በቃል ከሚያዝያ 2015 ዓ.ም ጀምሮ የትጥቅ ግጭት ውስጥ የገባውን የአማራ ክልልን አብዛኛው አካባቢ አሁን በመንግስት ቁጥጥር ስር ይገኛሉ ያሉት የመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ለገሰ ቱሉ ኤንቢሲ ከተባለ የሀገር ውስጥ የቴሌቪዥን ጣቢያ ጋር ባደረጉት ዘለግ ያለ ቃለ ምልልስ ክልሉ የህልውና አደጋ ውስጥ ገብቶ ነበር ያሉት የኮሚኒኬሽን ሚኒስትሩ በአሁኑ ጊዜ 90 በመቶ የክልሉን አካባቢዎች መንግስት ተቆጣጥሮታል ነው ያሉት። ይሁንና አሁንም ፋኖች በበርካታ ቦታዎችን ከመያዛቸው ባሻገር በብዙ ቦታዎች ውጊያው እየቀጠለ መሆኑ በታወቀበት ሁኔታ ዶክተር ለገሰ 90 በመቶውን የክልሉ ይዞታ ተቆጣጥረናል ማለታቸውን ብዙዎች የተለመደ የሐሰት ፕሮፓጋንዳ ሲሉ አጣጥለውታል። የፋኖ ኃይሎች በአሁኑ ሰዓት መግለጫ ባይሰጡም እስከ ቅርብ ጊዜ ድረስ ከ80 በመቶ በላይ የሆነው የክልሉ አካባቢ በእጃቸው እንደሆነ ሲናገሩ ቆይተዋል። እንግዲህ ተመልካቾቻችን፣ አድማጮቻችን የነ ዶክተር ለገሰ መግለጫ አዲስ አይሆንብንም። ከአሁን በፊት በተደጋጋሚ እነ ተመስገን ጥሩነህ ሳይቀሩ ሙሉ በሙሉ ሰላሙን መልሰነዋል የክልሉን እያሉ 3-4 ጊዜ ነው መግለጫ የሰጡት። እንደው በሁለት ሳምንት እንጨርሰዋለን ከሚለው ጀምሮ ብዙ መግለጫዎች ሰምተናል፣ አይገርምንም። ከዛም አልፎ ራሳቸው አብይ ሳይቀሩ ስለ ህወሓት ሲናገሩ እነ ብርሃኑ ጁላ ሰምተናቸዋል። ዱቄት ሆኗል፣ በነፋስ ተበትኗል፣ በነፋስ የተበተነ ዱቄት እንሰብስብ ብንለው አይሰበሰብም እያሉ መግለጫ ሲሰጡ ነበር። ዛሬ ህወሓት አስጨንቋቸዋል፣ ዱቄት ያሉት ህወሓት ማለት ነው። ከዚህ አኳያ እንዲህ አይነት መግለጫዎች መሰጠታቸው ሊገርመን አይገባም። በተደጋጋሚ እንደዚህ አይነት ምንድነው ቁርጥ አድርጎ ጎምዶ የመቀጠል መግለጫ ብዙ ጊዜ ስለሚሰጥ ማለት ነው። ስለዚህ ዶክተር ለገሰም ይህን መግለጫ መስጠታቸው የሚገርም አይደለም። ምክንያቱም መሬት ላይ ያለውን መረጃ እኛም እንከታተላለን። በስንት ቦታ እንኳ ውጊያ እንዳለ በዛሬው ቀን እናውቃለን። ዜናውን ቀነስ ብናደርገው ስንት ቦታዎችን እንደያዙም እናውቃለን። ስለዚህ 90 በመቶ ሲሉ ምንም ነገር በቃ አይዘገንናቸውም ለማለት ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የእስራኤልን የውጭ ጉዳይ ሚኒስትር በጽርሐ መንበረ ፓትርያርክ ተቀብለው አነጋገሩ። ውጭ ጉዳይ ሚኒስትር ጌዲዮን ሳር በኢትዮጵያ ይፋዊ የሥራ ጉብኝት እያደረጉ የሚገኙ ሲሆን በዛሬው ዕለት ከቅዱስነታቸው ጋር በጋራ ጉዳዮች ዙሪያ ተወያይተዋል። ቅዱስነታቸው በውይይቱ ወቅት በዴር ሱልጣን የኢትዮጵያ ይዞታ ጉዳይና በኢየሩሳሌም በሚገኙ ገዳማት ዙሪያ ከእስራኤል መንግስት ጋር በትብብር ስለሚሰሩ ጉዳዮች አንስተዋል። የውጭ ጉዳይ ሚኒስትሩ ቅዱስነታቸውን በመጎብኘታቸው የተሰማቸውን ደስታ በመግለጽ የኢትዮጵያ ቤተክርስቲያን ከሀገራቸው ጋር ስላላት የረጅም ዓመታት ግንኙነት በማውሳት በጋራ ጉዳዮች ላይ ሰፊ ውይይት አድርገዋል። በውይይቱ ላይ የተሳተፉት ሊቀ ጳጳስ ብፁዕ አቡነ ፊልጶስ የውጭ ጉዳይ ሚኒስትሩ ጉብኝት የቤተክርስቲያኒቱን ታላቅነት የሚያሳይ ነው ማለታቸው ተመልክተዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኖሩ።